አብዛኞቹን ከባድ ህመሞች በቀላሉ በሰውነታችን ውስጥ እንዳይሰራጭ ማድረግ እንደሚቻል ታውቃላችሁ? እንዴት? የሰውነት የፒኤች ቫልዩ የበለጠ አሲዲክ እየሆነ በመጣ ቁጥር አሁን የጠቀስኩላችሁና ሌሎችን በሽታዎች በቀላሉ በሰውነት ውስጥ እንዲሰራጭ ያደርጋል። ታዲያ የሰውነት ፒኤች ቫልያችንን እንዴት አልካላይን እናደርገው? ቀላል በሆነ መንገድ አብረን እናያለን። ተመሳሳይ በጣም ጠቃሚ ቪዲዮዎች እንዲደርሷችሁ ሼር እና ፎሎ ማድረግ እንዳይረሳ። ለዛሬ ታዲያ 4 ምርጥ ቲፖች ነግራችኋለሁ። በተለይ አራተኛዋ በጣም ጠቃሚ ስለሆነች አብራችሁን ቆዩ። በተፈጥሮ የሚገኙ ምግቦች ላይ ትኩረት ማድረግ፣ ፕሮሰስድ የሆኑ የታሸጉ በጣም ጣፋጭ የሆኑ የደም የስኳር መጠንን ከፍ የሚያደርጉ ጃንክ ምግቦች፣ በከፍተኛ ሙቀት የተጠበሱ ምግቦችን እነዚህም በሙሉ ማስወገድ። ቲፕ 2 ካፌን ያላቸው መጠጦችን የሰውነት የፒኤች ቫልዩ እስኪመጣጠን ወይም ወደምንፈልገው ደረጃ እስኪደርስ ባንጠቀም። ለምሳሌ ቡና፣ ሻይ። በእነዚህ ፈንታ ኸርባል ሻዮችን እንደ ቀረፋ፣ ቁርንፉድ፣ ከርከዴ፣ ከሞሚላ በጣም ብዙ አይነት ሻዮች አሉ። እነሱን መጠቀም ይቻላል። ሶስተኛ ስትረስ። ከስትረስ ጋር ለረጅም ጊዜ ስንቆይ ኮርቲዞል የተባለ ሆርሞን ይመረታል። ይህም ሰውነት የበለጠ ፋትን ያከማቻል። የበለጠ ኢንፍላሜሽን ወይም ብግነት እንዲፈጠር በማድረግና ለምግብ መፈጨት ስርዓት በጣም ጠቃሚ የሆኑ ባክቴሪያዎችን መጠን ያዛባዋል። ሰውነት የበለጠ አሲዲክ እንዲሆን ያደርጋል ማለት ነው። አራተኛውና ዋናው በቂና ጥራት ያለው እንቅልፍ። ስንተኛ ሰውነት ራሱን የሚያክምበት ሞድ ውስጥ ይገባል። በቂና ጥራት ያለው እንቅልፍ አገኘን ማለት በጣም የተሻለ ሕክምና አግኝተን አደርን ማለት ነው። ዋን ላቭ አሊያም ኮምፕሊት ፊትነስ።